ጋር የሚመጣው ምን ለመሆን ነው የኔ ጥያቄ። ልጄ ብሎ መጥቶ ሁለት ሰው ጋር አንድ አይሆንም አይደለም። ሌላ ቦታ ወልዶ ድጋሚ መጥቶ ደግሞ እሷ ጋር ልጄ ማለቱ ለኔ ይከብደኛል። ስለ ደግሞ ልላልችልም። አይ አይደለም አይጠይቅ ይጠይቅ ባይመጣ ደስ ይለኛል። ነገሮች እየጠመሙባት እየመጣ ነው እየመሰለኝ ያለው። ከሷ አልፎ እኛንም እየተነካ ነው። ምክንያቱም በሚዲያ እስከመውጣት ድረስ ሌላ ልጅ እስከማለት ድረስ መድረሱ በጣም ይከብዳል። ምክንያቱም የመጀመሪያው ልጁን በስትክክል ሳያሳድግ ሌላ ተጽዕኖ መፍጠር ማለት ለሩታ በጣም ከባድ ነገር ነው። አንተም ታውቀዋለህ። ይሄ ነገር ደግሞ አይምሮ ላይ በጣም ከባድ ስትረስ ያመጣል፣ ብዙ ጭንቀቶች ያመጣል። ልጁ በስትክክል አያድግም። ገብቷል። ያለ አባት ማደጉ ነው። በዚህ አይነት አብርሃም ላይ ምንም ነገር አስቤ ሳይል እቺ ልጅ ደግሞ ሴት ልጅ ነች። እናንተም ሴት ልጆች ናችሁ። አንዳንድ ነገራቶች በእኔ ቦታ ቢሆንስ እኔ በሷ ቦታ ቢሆንስ ብላችሁ ደግሞ ማሰብ አለባችሁ። እኔ ከብዙ አንግል እያሰብኩ ስለሆነ ነው ይሄ ሁሉ ነገር እያደረኩ ያለሁት። ምክንያቱም እህት አለኝ፣ ብዙ እህቶች አሉኝ። እንዲጎዱብኝ የሆነ ክፉ ነገር እንዲነካቸው አልፈለግም። ሩታም ደግሞ እኔ እንደ እህቴ ነው ማየት፣ ከእህቴ ነጥዬ ማየት ነገር የለም። ምክንያቱም እንደ እህቴ ነው በቃ ማየት እና እህት ማለት ደግሞ ለእናንተ ታውቁታላችሁ ምን አይነት ስሜት እንዳለውና የወንድሞች ተጽዕኖ የቤተሰብ ተጽዕኖ ሳይኖርብህ እስከ መታሰር ለእህቴ ስለደረስክ በጣም ከትልቅ አክብሮት ጋር ላመሰግን እፈልጋለሁ ኤፍሬም። እንደማየው ከሆነ የአብርሃም እህትና ወንድሞች ሁሉም ተቀይረውባታል ሩታ ላይ። ለሷ ያላቸው አመለካከትም ጥሩ አይደለም አሁን ላይና። ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ከረጅም ጊዜ ቆይታ በኋላ ወደ ቤቴ ተመልሻለሁ። በአንዳንድ የስራ ተጽዕኖች መሀል ምናምን ትንሽ በየመሃሉ ቪዲዮዎችን አለቀኩም ምናምን ነበርና የሆነ ነገር ሰው ላማከር ነው የመጣሁት ዛሬ። እህቴ በጣም በብዙ ነገሮች እየተጎዳች ነው። ያው እኔም በስራ ተጽዕኖ ባሉብኝ አንዳንድ ነገሮች ምክንያት ከጎኗ አይደለሁም። ያ ነገር ደግሞ የበለጠ እያሳሰበኝ ስለመጣ የሆነ መፍትሄ ላብጅለት ብዬ ነው የመጣሁት። ትንሽ በወንድሞቹ ተጽዕኖ፣ በቤተሰብ ተጽዕኖ በምንም አይነት ነገር ሳይቀይረው አሁን አብሯት ያለው ኤፍሬም ነው። ስለዚህ ለሱ አደራ መስጠት አለብኝ ብዬ አስቤ ነው የመጣሁት። ያው እየተፈጠረ ያለውን ነገር ታውቁታላችሁ። የልጁም ነገር አለ፣ የምንም ነገር አለ። እህቴ በጣም እየተጎዳች ነው። ሩታ በዚህ መሀል በጣም ተጽዕኖ እያደረባት ነው። አብርሃም እያደረገው ያለው ነገር በጣም መጥፎ ስለሆነ ኤፍሬም እንዲያግዛት ፈልጋለሁ። እኔም አለው ከጎኗ። ግን ያው በብዛት አልኖርም ወይ አጋጣሚ ከሀገር ልወጣ እችላለሁ ወይ ምናምን። ኤፍሬም ደግሞ አሁን ከጎኗ ያለው ማንም ሳይቀይረው ምንም ሳይለው በሷ ምክንያት እስከ መታሰር ደርሷልና ያ ነገር በጣም ነው ያስደሰተኝ። ታማኝነቱን ያሳያል። በጣም ምርጥ ሰው፣ አሪፍ ሰው እንደሆነ ያሳያል። ለዚህና ኤፍሬምን ለማዋራት ዛሬ መጥቻለሁ። ያው እሺ ማለቱ አይቀርም፣ ግን ይህንን አደራ በኃላፊነት እንዲወጣ በምን አይነት መንገድ ያሳልፈዋል የሚለውን ነገር ለሱ ተወዋለሁ። ነገሮች በጣም እየከበዱ ነው፣ እየከረሩ ነው እየመጡ ያሉት። ሌላ ልጅም እስከ መጨመር ደርሷል አብርሃም። ይሄ ደግሞ ሞር ሩታ ላይ ተጽዕኖ ያሳርፋል እና በጣም ከባድ ነገር ነው። በምን አይነት ነገር እንደማሳልፈው አላቅም። እንዴት አድርጌ የእሷን አይምሮ ወደ ኖርማል መቀየር እንደምችል አላቅም። በጣም እየከበደኝ ያለው ለኔ እና ይሄን ነገር እስቲ ኤፍሬም አብሮኝ መጥቶ አብሮኝ ከተንከባከባት እንግዲህ እሱን ለመጠየቅ ነበር የመጣሁት። ምን ይለኛል፣ እሺ ይለኛል፣ እምቢ ይለኛል የሚለውን ኃላፊነት በጣም ከባድ ነገር ስለሆነ እሱን አላቅም። ግን በጣም ነው የሚከብደው። በጣም አሁን ያደረባት ያለው ተጽዕኖ ሩታ በጣም ይከብዳል። ያው ማንም የሚያየው ግልጽ የሆነ ነገር ነው። ያው ትስቃለች፣ ምን ትላለች፣ ሰው ፊት ነው። ያ ትክክለኛ ነገር ነው፣ ለሰው ማሳየት ያለባት ያንን ነው። ውስጧ ያለውን ግን እኛ በቅርቡ ያለን ሰዎች ነን በጣም የምናውቀው። እህቴ በጣም ስትጎዳ ደግሞ እየከበደኝ ነው የሚመጣው ለኔ። ምን ማድረግ እንዳለብኝ አላቅም። አቡሽንም ሰሞኑን አግኝቼው አላቅም አልዋሽም። በጣም ረጅም ጊዜ ሆኖናል። ያው አንድ ላይም ስለማንኖር አሁን ላይ ለኔም እየከበደኝ ነው። የቤተሰቦቻችንም ቤትም ለመገናኘት እየከበደን ነው የስራ ያለው ተጽዕኖና አቡሽንም አደራ ለማለት ሞክሬ ነበረ። እሺ ብሎኛል። ግን እያለ እሱም በብዛት እንደኔ ስለሆነ ያው ምን ማድረግ እንዳለበት እሱም ትንሽ ግራ ተጋብቷልና ኤፍሬምን በዚህ ምክንያት ጠርቼዋለሁ። ለሷ ወንድሟ መከቷ ሆኖ ከኔ በላይ በዚህ ሰዓት ያላት እሱና እሱ ብቻ ነውና እስቲ እንግዲህ እየመጣ ነው፣ እያየሁት ነው አሁን።
ያው ኤፍሬምም መጥቷል። ይሄንን ኃላፊነት ስሰጠው እንግዲህ ከወንድምነት አንፃር ነው። እኔም እጠፋለሁ ማለት ነው አይደለም፣ ግን ያው እንዴት ነህ? ሁሉ ሰላም አማን አለን። ሰላም ሁሉ ሰላም። ከረጅም ጊዜ በኋላ ተገናኘን። በጣም ያልሞተ ሰው ይገናኛል ማለት አሁን ነው። ያው እኔም ሁሉ አማን እኔ ያው ታውቀኛለህ፣ ዞር እዚህም እዛም ነኝ። ስራም አለ ምንም አለ ነገር እንግዲህ ዞር ካልተባለ አይሆንም እንግዲህ። አዎ በስማ ዛሬ ለአንድ አስፈላጊ ነገር ጠርቼ ነበረ። ኃላፊነት ልሰጠህ ነው የጠራው። አልዋሸህም፣ ከባድ ኃላፊነት ነው። በእርግጥ በመጀመሪያ ላመሰግን እፈልጋለሁ ላለበት ሁኔታ። የወንድሞች ተጽዕኖ፣ የቤተሰብ ተጽዕኖ ሳይኖርብህ እስከ መታሰር ለእህቴ ስለደረስክ በጣም ከትልቅ አክብሮት ጋር ላመሰግን እፈልጋለሁ ኤፍሬም። እንደማየው ከሆነ የአብርሃም እህትና ወንድሞች ሁሉም ተቀይረውባታል ሩታ ላይ። ለሷ ያላቸው አመለካከትም ጥሩ አይደለም አሁን ላይና አንተ እውነተኛውን ነገር ተረድተህ ከጎኗ በመሆንህ በጣም ትልቅ ይሄን ነገር ደግሞ ተጨማሪ ኃላፊነት ልሰጥ ነው እዚህ ላይና አሁን ሩታ ያለችበትን ሁኔታ አንተም ታውቀዋለህ። ጭራሽ አብርሃም ሌላ ልጅ ደግሟልና እሷ ላይ የሚያሳድረውን ተጽዕኖ በሰው መናገርም ይከብዳል። መቼም ማንም ያውቀዋል፣ በጣም ይከብዳልም ታውቀዋለህ። እና ይሄን ነገር በምን አይነት መንገድ እንድናሳልፈው እንደምንችል አላውቅም። ምክንያቱም አሁን ብቻዋን ነው የምትሆነው አይደለም፣ እኛም አለንላት። ግን ያው እናት ነገር ታውቀዋለህ፣ ግን ብቻዋን ነው የምትሆነው እና አሁን በዚህ ሰዓት እኔም ስራ ምናምን እያልኩ እየተንከራተትኩ ስለሆነ በብዛት ከጎኗ አይደለሁም። አንተ ነህ ከጎኗ ያለህ እና እሷን አደራ ልልህ ፈልጌ ነበር የጠራውና ምን ትለኛለህ ነው ያለበትን ሁኔታ ማወቅ ስለፈለኩ ነው። ከጎኗ በጣም በአቅራቢያዋ እንድትሆን ስለፈለኩ ነው። አሁን እኔም አቡሽም ያለንበት ሁኔታ አይመችም። ችግር የለውም። ያመጣው ሀሳብ በጣም አሪፍ ሀሳብ ነው። ግን ደግሞ ያው አንተም ባትለኝም እኔ በራሴ ያሰብኩት ሀሳብ ስለሆነ ኖርማል ነገር ነው። አዲስ ነገር አይደለም ለኔ። ምክንያቱም አሁን እያደረኩት ያለው ነገር ስለሆነ ለኔ አዲስ ነገር አይደለም። ሌላው ደግሞ ያው ማንም ይቀየርባት ማንም አይቀየርባት እኔ ለማንም ወክዬ አላወራም። ስለራሴ ግን ሳወራ ያው ለሩታ ያለኝ አመለካከት አሁንም ቢሆን የንድሩ ያለኝ አመለካከት ነው። ምክንያቱም ከዚህ በፊት ተናግሬያለሁ። ያው የሰው ልጅ ሆኖ ስህተት ማይሰራ የለም። ሁላችንም ስህተተኞች ነን። ማናችንም እዚች ጋር ስህተት ሳይሰራ የኖረ ሰው የለም። ስለዚህ የሆነ ሰው ስህተት ሰርቷልና ተብሎ እንትና ይባል ያው አንድ እጅ መቼም ቆሻሻ ከሆነ ያው ቆርጣ ጥለው በሚገባውና ያም ስለሆነ ያው ለሩታ ያን ያህል ስሜት ነው ያለኝ ለሷና ይሄን አክል ባትለኝም አደራም ባትለኝም ካጠገቧ ለመሆን ዝግጁ ነኝ። ኖርማል ነገር ነው። ምክንያቱም ሩታ ብዙ ነገሮችን ያሳለፈች አሁንም ድረስ ብዙ ጫና ተቋቁማ እያሳለፈች ያለች ሴት ነች እና በሚገባው እኔ አሁን ያለሁበት ሁኔታ እኔ አክቹሊ ለሷ በጣም እኔ እየከፋኝ ነው። ምን እንደምል አላውቅም። ውስጤን ፈጣሪ ነው የሚያውቀው። ነገሮች እየጠመሙባት እየመጣ ነው እየመሰለኝ ያለው። ከሷ አልፎ እኛንም እየተነካ ነው። ምክንያቱም በሚዲያ እስከመውጣት ድረስ ሌላ ልጅ እስከማለት ድረስ መድረሱ በጣም ይከብዳል። ምክንያቱም የመጀመሪያው ልጁን በትክክል ሳያሳድግ ሌላ ተጽዕኖ መፍጠር ማለት ለሩታ በጣም ከባድ ነገር ነው። አንተም ታውቀዋለህ። ይሄ ነገር ደግሞ አይምሮ ላይ በጣም ከባድ ስትረስ ያመጣል፣ ብዙ ጭንቀቶች ያመጣል። ልጁ በትክክል አያድግም። ገብቷል። ያለ አባት ማደጉ ነው በዚህ አይነት። ምክንያቱም ሄርሜላ እየሰራች ያለችው ነገር እየከበደኝ ነው። አልዋሽም። ሄርሜላ አሁን ላይ ከሱ ትውለድ ከማን ይሁን አናውቅም፣ ከማንም እኔ ያኔም ካንተ እየሸሸች ነው ብዬ ነግሬው ነበረ። ምክንያቱም አንዳንድ ጭምጭምታዎችን በዙሪያ ሰማለሁ። ምክንያቱም ምንም ነገር አያመልጠኝም ስለ ብዙ ሰው አለ በዙሪያና በዛ ነገሮች አያመልጡኝም እና እንደ አማራጭ ነግሬው ነበረ። እኔ ጋር እንዳልሆነችም ነግሬው ነበረ። ግን እሱን ምናልባት ከተቆጠበ ሩታን ከተዋት ብዬ እኔ ጋር ነሽ ብዬ አስፈራርቸው ነበረ። ያ ነገር ግን እሱን አልገደበውም። አንተን እስከ ማሳሰር ደርሷል። እና ይሄ ነገር ደግሞ ለኛም እንደማይመለስ ስለፈራው ለእህቴም እንደማይመለስ ስላሰብኩኝ እኔ ጋር ነች ብዬው ነበረ። ግን እነዩም በዙሪያ ያሉ ሰዎች እነዩም እነ ካላም ሲጠይቁኝ እኔ ጋር እንዳልሆነች ተናግሬያለሁ። ግን ያለችበትን አውቃለሁ።
ምክንያቱም ከሱ እየሸሸች ምናል ብዬ ነበር። አንድ ነገር ደግሞ በህይወቴ ሁሌም ቢሆን ማስታወሰው ነገር ትናንትና አረሰው ነው ገብቷል። እኔ በምን እንዳለፍኩኝ ትናንትና ከማን ጋር እንደነበርኩኝ ትናንትና ምን ሳሳልፍ እንደነበረ አረሰው። ትናንትና ስታውቅ ደግሞ ዛሬን የበለጠ መኖር ትችላለህ፣ ወይም ደግሞ ብዙዎችን አታስቀይም፣ ሰዎችንም ሳታስቀይም መኖር ትችላለህ። ምክንያቱም ይሄንን ሀሳብ ያነሳውልህ ያው ሩታን ዛሬ ላይ ያወቅኳት ምናልባት መስት ካንተ ጋር ብዙ ነገር ልታሳልፉ ትችላለች፣ ግን በዛ ታይም በዛ ጊዜ እኛ ጋር ብዙ ነገር እያሳለፈች ነበር። በቅርበት በደንብ አውቃታለሁ። በደንብ በሚገባው በደንብ ላይ አጠገቧ ካሉ ሰዎች ይልቅ በደንብ እኔ ከአብርሃም ያነሰ አውቃታለሁ። ከኔ ይልቅ ደግሞ አብርሃም በደንብ ያውቃታል። ስለዚህ እኔ ትናንትና ይናረሰ ከሩታ ጋር ሆኜ ብዙ ነገር አሳልፌያለሁ። ስቄያለሁ፣ ተደስቻለሁ፣ ቀልደናል። አዘኑም ቢሆን ደስታውንም ቢሆን አብረን አሳልፈናልና ዛሬ ላይ የሆነ ነገር ተፈጠረና ሩታ ላይ የሆነ ነገር አደርጋ ነው ማለት ለኔ ትክክል መስሎም አይታየኝም። ማላደርገውም ነገር ስለሆነ ያው ኖርማል ነገር ነው። ብቻ እግዚአብሔር አምላክ ነገር ጣልቃ ይግባ በሚገባው። ግን እኔ አሁን እየከበደኝ እያለ የመጣው በዙሪያ በጣም ብዙ የሚያስፈራራ ሰዎች አሉ ምናምን አሉ ብዙ። እኔ እስካሁን የማመሰግነው በዚህ ሰዓት ዳኒም አለ። ዳኒንም በጣም ማመስገን እፈልጋለሁ። ላገኘው አልቻልኩም። ተደዋውለን ነበረ ሰሞኑን፣ ግን እንገናኛለን እየተባባልን እንትን ብሎ ነበረ። እንደምታየው ሜሪም ተቀይራባታለች። ገብተዋል። የሚያወሩት ወሬ በጣም የሚያስጠላ ነገር ነው። የሜሪ ደግሞ ጭራሽ ቢፍሰው ነገር እኔ እግዚአብሔርን የምሬ ነው። በቃ አንተ አሁን ጀስት ጓደኛዬ ከሆንክ ጓደኛዬ ነው። በቃ አለቃ። እኔና አንተም አሪፍ ታይሞች አሳልፈናል። በዛ ጊዜ አብረን ነገር አሳልፈን፣ ግን አንተን አሳልፌ ለየሆነ ሰንበዴ አልሰጥም። ወይም ደግሞ ያ ሰው እንዲወደኝ ብዬ አንተን አሳልፌ የሆነ ነገር የምሰጥበት ነገር የለም። ግን ሜሪን አንድ ነገር የታዘብኩሽ አብርሃም እንዲወድሽ ብለሽ ሩታን አሳልፈሽ መስጠት አልነበረብሽም። አሁንም ቢሆን ምነግርሽ ነገር ቢሆን አብርሃም በወደደሽ መንገድ ይውደድሽ። ሰው ደግሞ እንዲወድሽ የሆነ ነገር ማድረግ የለብሽም። በማንነትሽና በባህሪሽ ነው ሰው የሚወድሽ። ይቅርታ እንኳን አልጠየቀችም። በጣም ያበሳጨኝ ነገር እሱ። ማንም ሰው ካልወደደሽ አልወደደሽም። በቃ የሆነ ሰንበዲ ይወድሻል። ፒውር ማንነትሽ ነው ሊያስወድድሽ የሚችለው። ሜሪ ከአንቺ ጋርም ለመገናኘት ብዙ አጋጣሚዎች አልፈጠሩልኝም። ይሄን ነገር ልነግርሽ ፈልጌ ነበር። ሩታን በጣም በሚገባ ሁኔታ መጠየቅ ያለብሽ ነገር አለ። ይቅርታና ይቅርታ ብቻ። በቃ ዳኒና ኤፍሬምን በጣም ማመሰግናቸው ነገር ምንም ነገር ሳይቀይራቸው ለሷ ብሎ ታስሯል። ከመጀመሪያው ጀምሮ ዳኒም ለሷ ሲለፋ ነበር። እኔ በሌለውበትም ጊዜ ያገዟት እነሱ ናቸው እና ይሄን ካንቺ አልጠብቅም። ከቻልሽ ይቅርታ ጠይቂያት። አሁን ያለችበት ሁኔታ ጥሩ ሁኔታ ስላልሆነ የቻልሽውን ነገር ሞክረሽ ከስሯ እንድትሆኝ ይፈልጋለሁ። ካልቻልሽም እዛው መሆን ትችያለሽ። ብቻ ሰላሟን እንድትሰጫት ነው የፈለኩትና ምን አለ መሰላችሁ፣ ሌላው ደግሞ እኔ ከአብርሃም ጋር ያለኝ ነገር ጨርሻለሁ። ግን አብርሃም ላይ ምንም ነገር አስቤ ሳይሆን እቺ ልጅ ደግሞ ሴት ልጅ ነች፣ እናንተም ሴት ልጆች ናችሁ። አንዳንዴ ነገራቶች በእኔ ቦታ ቢሆንስ፣ እኔ በሷ ቦታ ቢሆንስ ብላችሁ ደግሞ ማሰብ አለባችሁ። እኔ ከብዙ አንግል እያሰብኩ ስለሆነ ነው ይሄ ሁሉ ነገር እያደረኩ ያለሁት። ምክንያቱም እህት አለኝ፣ ብዙ እህቶች አሉኝ። እንዲጎዱብኝ የሆነ ክፉ ነገር እንዲነካቸው አልፈለግም። ሩታም ደግሞ እንደ እህቴ ነው ማየት፣ ከእህቴ ነጥዬ ማየት ነገር የለም። ምክንያቱም እንደ እህቴ ነው በቃ ማየት እና እህት ማለት ደግሞ ለእናንተ ታውቁታላችሁ ምን አይነት ስሜት እንዳለውና ብቻ አሁንም ቢሆን እኔ የሩታን ክፉ መስማትም ማየትም አልፈልግም። አሁንም ቢሆንና ሜሪ ትንሽ ላደረችው ነገር ችግር የለውም፣ ኖርማል ነገር ሊሆን ይችላል። ግን ያው የሆነ ሰንበዲ እንዲወድሽ ብቻ የሆነ ሰውን አሳልፈሽ መስጠት አልነበረብሽም። ያ ሰው መጥፎም ሰራ ትክክልም ሰራ እኔ እነግርሻለሁ። ኖቤል ጓደኛዬ ከሆነ አሁን ላይ በቃ ተጣላን፣ እኔ እና እሱ የሆነ ነገር አጋጨን። ግን የሱ ነገር የሱ ሚስጥር ወይም የሱ የሆነ ነገር አሳልፌ ለሆነ አካል አልሰጥም። በቃ ይሄ ጓደኛዬ ነው ገብሻላ። በዛ ታይም ቢሆን አሪፍ ነገር አሳልፈናል። ስለዚህ አንቺ ግን እንደ ትልቅ ሰው ያደረግሽው ነገር አለ ብዬ አላስብም። ብቻ አላቅም፣ ስለአንቺ ማውራትም አልፈለግም። ምክንያቱም ባለፈው ዕለት አውርቼ ጨርሻለሁ ስላንቺ። ድጋሚ ባለፈው ዕለትም ብቻ አላቅም። አንቺ ጋር ይሁን ማስተዋሉ ይስጥሽ ነው። አሁን እነ ዳኒ ያደረገው ነገር በነገር ላይ ትክክል ነገር ነው። በስም ማጥፋት ከሶታል። እኔም አተካራ ውስጥ መግባት አልፈለኩም። ያን ነገር እኔ ልወስነው ነበረ። ከሩታ ጋርም ስናወራ እንደዚህ አይነት ነገር ውስጥ በቃ ተው አትግባ፣ ይሄ ጤነኛ አይደለም ምናምን ብላኝ በቃ ገብተዋል። ቢያንስ እሷ ያሳለፈችው ነገር ስላለ ተው አለችኝ። ዳኒ ግን ትክክለኛ ውሳኔ ወስኗል። ኤፍሬም አንድ ማላሽን ነገር ሁለታችንም መክሰስ እንችላለን። ምክንያቱም እኔ ጋርም መጥቶ ያ ሁሉ ማስፈራሪያ ሲያደርግብኝ ነበር። ገብተዋል። ኢቭን ከሚዲያ ውጪ ብዙ ነገር ተናግሮኛል።
ግን ችዬ ዝም ብያለሁ። ይሄ ነገር ደግሞ ለኛ በጣም መጥፎ ነገር ነው። እነሱ እንዳደረገው ወይም እሱ እንዳደረገው ሙቭመንት እኔም መቀጠል እችል ነበር። ገብቷል ኤፍሬም፣ አንተ መቀጠል ትችል ነበር። እሱ ወንድሜ ብሎ ሳይሳሳ ወንድሜ ብሎ ሳያስብልህ ላደረገው ነገር እኔም አንተም መቀጠል እንችል ነበር። ገብቷል። ግን የሩታን ማንነት እና ዝቅ እናደርገዋለን እኛም ዝቅ እንላለን ብለን ነው እና ይሄ ነገር ተገቢ አይደለም። አሁንም ስለስሩ ስለመታሰሩ ኖርማል ነገር ነው። ግን ማናችንም የሆነ ነገር ስናደርግ እየተሳሰብንና እየተረዳዳን ብናደርግ አሪፍ ነው። አንድ ሰውን ብቻ ወግረን ወይ የሆነ ሰውን ብቻ ወግነን እንዲህ ባንገግም አሪፍ ነው። በቃ ነገራቶችን ስለማስማማትና ነገራቶችን ቦታ ለማስያዝ ብንሞክር አሪፍ ነው እንደኔ። ምክንያቱም ነገርን ማባባስ ምንም ፋይዳ የለውም። እና ብቻ እኔ ምን እንደምናገር አላውቅም ነው። አንቺ ግን ላልሽኝ ኖርማል ነገር ነው። ሩታን አደራ ምናምን ላልከኝ ነገር አሁንም ቢሆን ሩታ አጠገቧ ነው ያለሁት። እውነቱ ስለግሬ ደግሞ ሩታ ተጎድታም ሆነ አዝናም ማየትም አልፈልግም። በቃ እኔ እጠፋለሁ ብዬ አይደለም ለዚህና ኃላፊነት እየሰጠው ያለሁት። ገብቷል። አሁን ለብዙ ሰው ኃላፊነት ሰጥቼ ነበረ፣ እንደዚህም በፊት ለፊትም በውስጥም ኃላፊነት ሰጥቼ ነበርና እየተፈጠረ ያለውን ነገር እያየ ነው። ሁሉም ፊቱን እያዞረ ነው። ለምን እንደሆነ ባላቅም አሁንም እኔ ከጎኗ እጠፋለሁ እያልኩ አይደለም አለው። ሁሌ ከጎኗ ነኝ። ግን አንዳንድ የስራ ተጽዕኖች አለ። ብዙ ቦታ ዞራለሁ። እኔ አንድ ቦታ ተቀማጭ አይደለሁም። ብዙ አይነት ስራዎች አሉኝ። አንድ ስራ ብቻ አይደለም የምሰራው። ደግሞ እሱን ታውቃለህ ኤፍሬም። ስራ ስለማልቅ በጣም ከትንሽ እስከ ትልቅ ያሉት ምክንያቱም ሁሉም ኢንካም ስለሆነ እሯሯጣለሁ እና ያ ነገር ስላለ ምናልባት አንዳንድ ጊዜዎች ላይ ከስሯ ላልሆን እችላለሁ። እኔ በሌለውበት ጊዜ ከጎኗ እንድትሆን ስለፈለኩ ነው። ምክንያቱም እስከዛሬ የሰጧቸው ሰዎች ኃላፊነት ግማሹ እየሸሸ ግማሹ ፊት እያዞረ ግማሹ እኛ ላይ እየተቀየረ ስለሆነ ያ ነገር አንተም ጋር እንዳይፈጠር ብዬ ስለፈራው ነው። አክቹሊ እንደዛ አይነት ሰው እንዳልሆን ካውቃለሁ። ግን ያን ነገር አንተ ጋርም እንዳይደገም ሜቢ ደግሞ ንጹህ ማንነቷን ስለምታውቅ አንተም እንዳትል ብዬ ነው። ምክንያቱም ወንድሞች ናቸው። እነሱ ወንድም ነው አብርሃምም ቢሆን እነ ቡዜም ቢሆኑ እህት ነች። ስለዚህ ያን ነገር አንተም እንዳትሸሽ ብዬ ነው። ቢያንስ እነሱን እንኳን ባትወቅሳቸው ከሷ ጎን እንዳትጠፋ ብዬ ስላሰብኩ ነው ኤፍሬም። ኖርማል ነው፣ ችግር የለውም። በቃ ነው ባይ ያው ስለተገናኘው በጣም ደስ ብሎኛል። እንደዚህም ስላወራም ደስ ብሎኛል። እኔም ደስ ብሎኛል ኤፍሬም። ከሩታ አጠገብ እሆናለሁ አሁንም ነኝ እና ኖርማል ነው፣ ችግር የለውም። ግን ማሰብ ያለባችሁ ነገር በአንድ ወገን ብቻ አትፍረዱ። እንትና ትክክል ነው እንትና ትክክል ነው ማለቱ ሁላችንም ፋይዳ የለውም። ምክንያቱም እኔ ሩታ ትክክል ነች ካልኩኝ ከዚች ጋር አብርሃም ትክክል ነኝ ካልኩኝ እዚች ጋር ሩታ አለች። ነገሩ ግን ከብዙ አንግል አይታችሁ ከብዙ ሳይዝ አይታችሁ ጥፋት ሁለቱም ነው ጥፋት ይሰሩት። እኔ እዚች ጋር አብርሃም ጥፋት አልሰራም አልችልም። ወንድም ስለሆነ ጥፋት የሰራው ለእናንተም ግልጽ ነው፣ ታውቁታላችሁ። ሩታም ጥፋት አልሰራችም አልልም። ሩታም ጥፋት ሰርታለች፣ ገብቷችኋል። ስለዚህ ነገራቶች ግን እንደዚህ በማባላትና በማያያዝ ሳይሆን ደስ ሁለቱን እንዲስማሙ በማድረግ ነው እንጂ ሌላ ነገር ነው የተናገርከው። አሁን አልዋሽም። ሚዲያ ላይም ስትመጣ ወይም ጓደኞቿ ጋር እኛ ጋርም ስትሆን ተስቃለች። ግን በአቅራቢያው ያለው ሰው ነው የእሷን አሁን ያለችበትን ሁኔታ ሊያውቅ የሚችለው። ገብቷል። እኔ ደግሞ እንዳየኋት ከሆነ ሩታ ሰው ፊት ሀዘኗን የማታሳይ ሴት ነች። ጠንካራ ሴት ነች በጣም ከምልህ በላይ ኤፍሬም። ታውቃታለህ በደንብ እና አሁን ያለችበትን ሁኔታ ለሰው ማስረዳት ይከብዳል። ምክንያቱም እንዲህ እየሳቀች ከሰው ጋር ትቀላቀላለች ምናምን እንጂ አሁን በጣም ሜንታሊ በጣም እየተጎዳች ያለች ሰው ነች። ስለ ጠንካራ ሴት ነች። ያንን ተቋቁማ እስካሁን መቆየቷ ራሱ በጣም ጀግና ሴት ነች ብሎ እንኳን እሷ እንትን አላለም። ገብቷል። እና ደግሞ ሩታ ላይ ደግሞ የምትፈሩ ሰዎች ያው ልጅ የወለዳችሁ ሰዎች ታውቁታላችሁ። ልጅ ነው ያለው በመካከላቸው ልዑል ያለና ልዑልን የመሰለ ልጅ እያሳደገች ያለች እናት ናት። ብዙ ከጀርባ ብዙ ነገር እየተባለች እየተሰደበች በብዙ ነገር ውስጥ እየገባች ግን ልጇን በስነ ስርዓት ይዛ እያሳደገች ያለች ሴት ነች። እና ሴትን ማበረታታት እንጂ ያለባችሁ ወደ ታች መቅበር የለባችሁም። እና ይሄ ነው ልላችሁ የምችለው። አንድ ነገር ላስጠነቅቀው ፈልጋለሁ አብርሃም፣ ከዚህ በኋላ ልጄ ብሎ ባይመጣ ደስ ይለኛል። ምክንያቱም እሱማ ያው ልጁ ነው። ግን ኤፍሬም አንድ ነገር ልንገርህ፣ ምን እንደሆነ ታውቃለህ? አሁን እሷ ጋር የሚመጣው ምን ለመሆን ነው የኔ ጥያቄ። ልጄ ብሎ መጥቶ ሁለት ሰው ጋር አንድ አይሆንም አይደለም። እሷን በጣም ትጎዳለች። ምክንያቱም የሌላ ሰው ልጅ ሌላ ቦታ ወልዶ ድጋሚ መጥቶ ደግሞ እሷ ጋር ልጄ ማለቱ ለኔ ከብደኛል። ይጠይቅ ግን ድሮ በነበረበት አሁን እስከዛሬ በሚጠይቅበት ሲቹዌሽን በዛ አይነት መንገድ እንዲጠይቅ አልፈልግም። ጊዜ ገደብ ተሰጥቶት በተወሰነ ጊዜ አንዴ መጥቶ ማየት ይችላል።
ይሄንን ሩታንም ቢሆን ቁጭ ብዬ ማውራት ነገር ነው። አውርቻታለሁም ውሳኔ ላይ አልደረስንም በዚህ ነገር። ምክንያቱም አባት ነው ሊከለከል አይችልም። ኦብቪየስሊ ግን ባይመጣ ደስ ይለኛል። ብቻ ነው እናወራለን። ያው በዚህ ጉዳይ አላቅም፣ ምክንያቱም ሩታና አብርሽ የጨርሱት ብዬ ነው ማስበው። አዎ ግን ሩታ አሁን ያለችበት ሁኔታ እሱ በጣም አግሬሲቭ እየሆነ ነው እየመጣ ያለው። ጭራሽ ነገሮችን ድብልቅልቁን እያወጣ ስለሆነ ይሄን ነገር አብረን እሷን አግዘናት ነገሮች እንድትወስን ነው። እኔ በማግዛት መንገድ አግዛታለሁ። ወንድሜ ጊዜን ተሻማውብ። እንግዲህ በጣም አመሰግናለሁ የኔ አባት፣ እደውልልሃለሁ። አመሰግናለሁ። እና ይኸው እንደምታዩት ነው ኤፍሬም ቀልብ ያለው ሰው ነው። በጣም ጥሩ ሰው ነው። ይሄን ነገር እሺ ብሎኝ አክሰፕት አድርጎ ከኔ ጋር በመቆየቱ በጣም ደስ ብሎኛል። እና እንዳልኳችሁ ነው አብርሃም ምናምን ባይመጣ ደስ ይለኛል። ምክንያቱም አሁን ሩታን ከማሰቃየት ውጪ ሌላ ምንም ፋይዳ የለውም እዚህ ድረስ መምጣቱ። እነ ሜሪንም ወቅሻቸዋለሁ፣ ዳኒንም አመስግኛለሁ። በዙሪያ በሩታ ዙሪያ ያላችሁ ሰዎች በሙሉ በጣም ነው ማመሰግነው፣ ከልቤ ነው ማመሰግናችሁ። ጠላት ነን ብላችሁ የደነፋችሁ ምናምንም አጠገቧ ባደርሱ ደስ ይለኛል። ምክንያቱም ከዚህ በኋላ ምንም ነገር የሚያደራርሰን ነገር የለም። ሄርሜላም ማናቸውም ቢሆኑ ማለት ነው ከማን እንዳረገዘች ከምን እንዳረገዘች ፈጣሪ ያውቃል። ከመሬት ተነስቶ ሩታን ለመጉዳትም የተደረገ ነገር ሊሆን ስለሚችል ምንም የምናውቀው ነገር የለምና አጠገቧ የነበራችሁ ሁላችሁንም አመሰግናለሁ። ኦዲየንሶችም ቤተሰቦቻችንም በጣም ነው የማመሰግነው። ደህና ሁኑ።